የሚሳደብ ዘሌዋውያን በቃ አውጣላችሁ። የያህዌን ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛም ቢሆን የአገር ልጅም ቢሆን የያህዌን ስም በሰደበ ጊዜ ይገደል። የሰደበ እስቲ የአላህን ስም ሲሳደብ አንድ ሰው ድንበር እያለፈ ሲሳደብ ወንጀል ነው የምንለው ያ ነው ራሱ። እስቲ ይኸው እዚህ ጋር ይኸው የአምላክን የያህዌን ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የአምላክን ስም በሰደበ ጊዜ ይገደል ይላል። ይሄ ነገር አዲስ ኪዳን ላይ ተሽሮ ይሆን? የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ አለ ሕግና ነቢያትን ለመሻር የመጣው አይምሰላችሁ፣ ለፈጽመው ነው፣ ላደርገው ነው፣ ፉልፊድ ላደርገው ነው፣ እኔ ራሴ አፕላይድ ላደርገው ነው እንጂ ለመሻር አልመጣውምና እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ አለ እስከ ቂያማ ቀን ድረስ ማለት ነው ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታለፍም ሁሉ እስኪፈጸም ድረስ አለ። የፍጻሜ ዘመን እስኪመጣ ድረስ የቂያማ ቀን እስከሚቆም ድረስ የፍርድ ቀን እስኪመጣ ድረስ ብሉይ ኪዳን ላይ ከነበሩ ከሕግ አንዲት የውጣ አንዲት ነጥብ ከቶ አታልፍም አለ። አንድ ነገር አይሻርም። አንድ ሰማይና ምድር እስኪያልፍ ድረስ አለ። ሰማይና ምድር የቂያማ ቀን የፍርድ ቀን እስኪያልፍ ድረስ ከሙሴ ሕግ ውስጥ አንዷን ብትሆን አትሻርም ብሎ ያስቀመጠ። የምጨምረው ነገር ካለ ይምራን ጨምር። ያልተመለከቱ በወንጌል መምጣት አንድ ወደቀ። በደንብ ተመልከቱ። በወንጌል መምጣት ኦሪት እንደቀረች በሐዋርያት ስብከት የነቢያት ትንቢት እንደጠፋ ሰንበት በትንሣኤ እንደተሻረ የሚናገሩ አሉ። ኦሪት ተሽራ የሚሉ ሰዎች አሉ ሊቃውንቶች ተመልከቱ። እኛ ግን አሉ ሊቃውንቶቹ ኦሪት በወንጌል ከበረች፣ ነቢያትም በሐዋርያት ትምህርት ከፍ ከፍ አሉ እንላለን አሉ። አያችኋ? ስለዚህ ኦሪት ተሻረ የሚለው ተራው ማህበረሰብ ነው። ሊቃውንቶቹ ቤተክርስቲያን ሊቃውንቶች ራሱ የምትል ነው ኦሪት በወንጌል ከበረች ነው እንጂ ተሻረች የሚያስተምሩ የላቸውም። ቀጥል ኡስታዝ። አዎ እንግዲህ እንደምታዩት ነው። አሁን መጨመር የሚፈልግ ሰው አለ? ኡስታዝ ሰልማን መጨመር የሚፈልግ ሰው አለ? ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ ወበረካቱ። በእኔ በኩል የለም ኡስታዜ። እሺ መጨመር የሚፈልግ ሰው ካለ ኸይረል ጀዛ ወሰነል ጀዛ። ደስ ብሎን ነው የምናዳምጣችሁ ማለት ነው። እሺ ኦሪት ዘጸአት ምዕራፍ 20 ቁጥር 14 ላይ ይህን በነገራችን ላይ እንዳደነግጡ በህልማችሁ እንዳይመጣ በጣም የሚዘገንን ነገር ነው የምነግራችሁ። ኦሪት ዘሌዋውያን ምዕራፍ ማናቸውም ሰው እናቲቱንና ልጅቱን ቢያገባ ርኩሰት ነው፣ በመካከላቸው ኃጢአት እንዳይሆን እርሱንና እነርሱን በእሳት ይቃጠሉዋል። አንድ ሰው እናትና ልጅን ቢያገባ ርኩሰት ነው፣ በመካከላቸው ኃጢአት እንዳይሆን እርሱንና እነርሱን ያገባውንም የተጋቡትንም ሁለቱንም በእሳት ሶስቱም ማለት ነው በእሳት ይቃጠሉ ይላል። በእሳት ይቃጠሉ የፈጣሪ ሕግ ነው። በእሳት ይቃጠሉ። እንቀጥል። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ላይ የካህን ልጅ ራሷን በጉልምትና ብታረክስ አባቷን ታረክሳለችና በእሳት ትቃጠል። በጣም እንዴት እንደሚዘገንን እዩት። በእሳት ትቃጠል ነው የሚለው። መጽሐፈ ኢያሱ ምዕራፍ 7 ቁጥር 15 ላይ ይኸው መጽሐፈ ኢያሱ ምዕራፍ 7 ቁጥር 15 ላይ እርም የሆነው ነገር የተገኘበት ማለትም የሰረቀ ሰው የአምላክን ቃል ኪዳን አፈርሷልና በእስራኤል ዘንድ በደል አድርጓልና እርሱና ያለው ሁሉ በእሳት ይቃጠላሉ አለ። እንመጣበታለን እነማን እንደሚቃጠሉ ያለው ሁሉ አለ። ቤተሰቦቹ ሕፃናቶቹ ሁላ ሳይቀር ነው በእሳት የሚቃጠሉት። እሱ በሰራው በእሳት ይቃጠላሉ አለ። በእሳት ይቃጠላሉ ትእዛዝ ነው።
እርሱና ያለው ሁሉ ሚስትም ልጅም ምንም በእሳት ይቃጠላሉ ይላል። ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ነው። ኦሪት ዘዳግም ምዕራፍ 7 ቁጥር 5 ላይ ነገር ግን እንዲህ አድርጓቸው መሠዊያቸውን አፍርሱ ይላል። የጣዖታውያን ማለት ነው። ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን ቁረጡ፣ የተቀረጸውን ምስል በእሳት አቃጥሉ ይላል። እንግዲህ በእሳት አቃጥሉ ይላል። የተቀረጸው ምስል በእሳት አቃጥሉ ይላል። ቁጥር 25 ላይ እዛው ላይ ዘዳግም 7:25 ላይ የተቀረጸውን የአምላኮቻቸው ምስል በእሳት ታቃጥላለህ፣ የተሰራባቸው ብርና ወርቅ አትመኝ፣ በአምላክህ በያህዌ ዘንድ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰዳል። ኦኬ። ኦሪት ዘዳግም ምዕራፍ 12 ቁጥር 3 ኦሪት ዘዳግም ምዕራፍ 12 ቁጥር 3 ላይ መሠዊያዎቻቸውን አፍርሱ፣ ሐውልቶቻቸውን ሰባብሩ፣ የማምለኪያ ዐፀዶቻቸውን በእሳት አቃጥሉ፣ የአማልክቶቻቸውን የተቀረጸ ምስሎች አንኮታክቱ፣ ከዚያ ስፍራ ስማቸውን አጥፉ። ምን አረጉ? ሂማን ራይት፣ የሃይማኖት ነፃነት፣ የምዕራባውያን ምናምን ትሎ የለ ይኸው እዚህ ጋር ምንድን ነው ያለው? የተቀረጸ ምስል የአማልክቶቻቸውን በእሳት ታቃጥላለህ አለ። ምስል ምናምን የሚያደርግ ሰው ታቃጥላለህ። ኢያሱ 8:8 ላይ ይኸው ኢያሱ መጽሐፈ ኢያሱ ምዕራፍ 8 ቁጥር 8 ላይ በያዛችሁበት ጊዜ ከተማይቱን በእሳት አቃጥሏት፣ እንደ አምላክ ቃልም አድርጉ፣ እነሆ አዝዣቸዋለሁ ነው ይላቸዋል ኢያሱ። ከተማይቱ ማለት ነው። ሲያቃጥሉ አብረው ሰዎቹ ይቃጠሉ ይሆን? አብረው ከተማይቱን ሲያቃጥሉ አብረው በውስጡ ያሉ ሰዎችንም አብረው የሚያጋዩት? አዎ። እንይ ኢያሱ ምዕራፍ 7 ቁጥር 24 ላይ ኢያሱ ምዕራፍ 7 ቁጥር 24 ላይ ተመልከቱ። እዚህ ጋር ኢያሱና እስራኤል ሁሉ የዛራ ልጅ አካንን ብሩን፣ ካባውን፣ ወርቁንም፣ ወንዶችና ሴቶች ልጆቹንም፣ በሬዎቹንም፣ አህያዎቹንም፣ በጎቹንም፣ ድንኳኖቹንም ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱ ለምን አስጨነከን? ያህዌ ዛሬ ያስጨንቃል አለው። እስራኤል ሁሉ በድንጋይ ወገሯቸው፣ በእሳትም አቃጠሏቸው፣ በድንጋይ ወገሯቸው። እሱ በሰረቀ ምክንያት ያለ ሁሉ የአካን ማለት ነው የዛራ ልጅ አካን ምን አደረጉት? ወንዶች ልጆቹን፣ ሴቶች ልጆቹን፣ ሕፃናቶቹን ሁላ ሳይቀር በሬዎቹን፣ አህዮቹን፣ በጎቹን ሁላ ሳይቀር ድንኳኑን ያለውን ሁሉ ምን አደረጉ? በድንጋይ ወገሯቸው፣ በእሳትም አቃጠሏቸው። በድንጋይ ወገሯቸው፣ በእሳትም አቃጠሏቸው። ምን አድርገው ነው? አሁን ሕፃናት ምን አድርገው ነው? እሱን የሰረቀው እሱ በሰረቀበት ከተማይቱን የሚያቃጥሉት ለምንድን ነው? ይሄ ፍትህ ነው? ዘጸአት 17:8 ላይ ያዝልኝ። አሊ ያነሳው ጥያቄ ይመጣል። አሁን ይሄ ደግሞ የሌለ ነገር ነው። የሌለ ነገር የሌለ ምንም 4 ትውልድ ላይ ተሻግሮ በቀን ዘጸአት 17:8 ላይ አማሌቅ መጥቶ ከእስራኤል ጋር በራፌል ተዋጋ ይላል። አማሌቃውያን መጥተው ከእስራኤል ጋር ተዋጉ። በተዋጉ ከ400 ዓመት በኋላ በቀል አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ተመልከቱት። አሁን በቀል ሊበቀል ነው ፈጣሪ። 400 ዓመት የዛሬ 400 ዓመት ያኔ አማሌቅ ወጥቶ ከእስራኤል ጋር በራፋል ተዋግቷል ተብሎ ምን ይላል? አንደኛ ሳሙኤል ምዕራፍ 18 ላይ የሰራዊት ጌታ ያህዌ እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አለ የዛሬ 400 ዓመት አስቡት። አማሌቅ በመንገድ የተቃወምን ያደረገበትን እበቀላለዋል። ከዛስ ምን እንዴት ብለህ ነው የምትበቀለው? አሁን ሄደ አማሌቅ ምታ፣ ያለውን ሁሉ ፈጽመ አጥፋ፣ አትማራቸው። ወንዶቹን፣ ሴቶቹን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል። ምን ስላደረጉ? የዛሬ 400 ዓመት እነዛ ሰዎች መንገድ ላይ ወጥቶ ከእስራኤል ጋር በራፋል ስለተዋጉ ያኔ የዛሬ 400 ዓመት የተደረገ ነገር እነዚህ ምንም የማያውቁት ያለ ቦታው ላይ የሌሉት ምን ውስጥም የሌሉበት ሰዎች ሕፃናት፣ ወንዱ፣ ሴቱ፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉ፣ ግመሉ፣ አህያውን ግደላል። ምን አደረጉ? እነዚህ ምን አደረጉ? በቦታው የሉ። የ400 ዓመት ትልቅ ክፍተት አለ። አሁን ኢትዮጵያና ምንድን ነው ይሄ ጣሊያን ተዋግተዋል። የዛሬ 100 ዓመት ይሁን የዛሬ 150 ዓመት አካባቢ። አሁን ምንም በሌለበት አንድ ጣሊያናዊ ፈልገህ
ያኔ እኮ እናንተ ወቅታችሁን ነበረ ብለው ብትል ከአንድ ሃይማኖተኛ ሰው የሚጠበቅ ነው። እናንተ እኮ ወቅታችሁን ነበር ብዬ አንድ ጣሊያናዊ ሰው ጀርመን ላይ አግኝቸው ብገለው ፌር ነው? ፍትሐዊነት ነው? ፍትሐዊነት አይደለም። እንቀጥል። ይበቃናል። ይምራን ነው ኡስታዝ። እዚህ ጋር ያለችውን ታሪክ እግዚአብሔር በሬ አልተገደለም ብሎ ተቆጣ። እሱን ነገር ምኑ በሬው ሳይገደል ቀርቶ እግዚአብሔር ተቆጥቷል እኮ። ሰውየው ሊገድል የተላከው ሰውዬ በሬ ሳይገል መጣ። ለበሬ አዘነና እግዚአብሔር በሬዎቹን ለምን አልገደልክም ብሎ ተቆጣ። ሱላ ወይስ ይብቃችሁ ለዛሬ? እንቀጥል ካላችሁ መቀጠል ይቻላል። እንቀጥል። ምን ይመስላችኋል? ኡስታዝ አረቡ አሊ ጥመዋል ወይስ ይብቃል? ብንቀጥልም ደስ ይለኛል። እሺ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ግባ። ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 አያችሁ። እዚህ ጋር ሽማግሌውን፣ ጎበዙን፣ ያው ወጣቱ ማለት ነው፣ ቆነጃጅቱን፣ ሕፃናቶችንና ሴቶችን ፈጽማችሁ ግደሉ አላቸው ይላል። ነገር ግን ምልክት ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴ ጀምሩ አላቸው ይላል። ምን አድርገው ነው? ሽማግሌው፣ ሕፃናቶቹ ምን አድርገው ነው? አረጋውያን ምን አድርገው ነው? ጎበዞቹ ኢትስ ኦኬ፣ ቆነጃጅቶቹም ኢትስ ኦኬ፣ ወጣት ናቸው። ሕፃናትና ሴቶቹ ምን አድርገው ነው? አረጋውያን ምን አድርገው ነው? ሽማግሌዎች ፍትህ ነው ይሄ ግደሉ የሚለው? መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ግባ። መጽሐፈ መሳፍንት ምዕራፍ 21 ቁጥር 10 ላይ ማህበሩ ወደዚያ 12,000 ኃያላን ሰዎች ሰደው ሂዱ፣ በያቤስ ገላድም ያሉትን ሰዎች ሁሉ ከሴቶችና ከሕፃናት ጋር በሰይፍ ስለት ግደሉ። ሕፃናትና ሴቶች ምን አድርገው ነው? ምን በድለው ነው የሚገደሉት? ሴቶችንም ሕፃናትንም። ኦሪት ዘዳግም ምዕራፍ 20 ቁጥር 14 ኦሪት ዘዳግም ምዕራፍ 20 ቁጥር 14 ላይ እሺ ታስረዱት። ላስረዳ ምናምን ያለ ሰው አለ? ትገባለህ ተራ ሲደርስ። ኦኬ ኦሪት ዘዳግም ምዕራፍ 20 ቁጥር 14 ነገር ግን ሴቶችና ሕፃናትን እንስሶችን በከተማይቱ ያለው ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። አምላክ እግዚአብሔር የሚሰጠን የጠላቶችን ምርኮ ትበላለህ። ሴቶችን፣ ሕፃናትን፣ እርኮችን በከተማይቱ ያለው ምርኮ በዝብዘህ ለአንተ ትወስዳለህ። ዘዳግም 3:6 ላይ ዘዳግም 3:6 ላይ ኦሪት ዘዳግም 3:6 ላይ በአሴቦን ንጉሥ በሴዎን እንዳደረገው ሁሉ ፈጽሞ አጠፋቸው፣ ከተማይቱ ሁሉ ከወንዶችና ከሴቶች ከሕፃናት ጋር አጠፋቸው ይላል። ወንዶችና ሴቶች ኦኬ፣ ምናልባት ወጣቶች ሊሆኑ ይችላል። ሕፃናቶች ግን ምን አጥፍተው ነው ያጠፋቸው? ምን አጥፍተው ነው ያጠፋቸው? መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 መጽሐፈ ኢያሱ ምዕራፍ 6 ቁጥር 21 ላይ እሺ ኢያሱ 6:21 በከተማይቱ የነበሩትን ሁሉ ወንዱን፣ ሴቱን፣ ሕፃናቱን፣ ሽማግሌውን፣ በሬውን፣ በጉን፣ አህያውን በሰይፍ ስለት ፈጽመው አጠፉ ይላል። ታዘቡ። እንስሳቶቹ ምን አደረጉ? ሕፃናቶቹ ምን አደረጉ? አረጋውያን ምን አደረጉ? ይህንን በደም የተጨማለቀ መጽሐፍ ነው ፍትሐዊ መጽሐፍ የምትሉት ለእኔ? በደም የተነከረ መጽሐፍ ይቅርታ አድርጉልኝና ሕፃናት አረጋውያን ምን አድርገው ነው? ፍትሐዊ ነው? ስለዚህ ይህንን ነገር ከመጀመሪያ ጀምሮ ዲፌንድ ማድረግ እችላለሁ የሚል ክርስቲያን ካለ መድረኩን ክፍት
ወአለይኩም ሰላም በባይብል ላይ ወራህመቱላሂ ወበረካቱህ። ለማወቅ ፈልጌ ነው። ምን እንጃ አላውቅም፣ እኔ አልቆጠርኳቸውም። ኢምራን የሚያውቃለ? ኧረ ተቆርጦ እኮ አያልቅም ሲጀመር። ግደል ይበልና ማን ሊቆጥር ሰርች ይችላል? አድርግ ይዘረዝርለታል። አሁን ማሰብ ያለባችሁ ሀባይቢ ኡስታዝ ወሂድ እንግዲህ ከዛ ከሙሉ ከመጽሐፍ ቅዱስ ያወጣልን አስቡት። እስካሁን ወደ 21 ቁጥረናል አይደል? እስካሁን 21 አወጣ። ለይቱ ሙሉ የምናደር ደግሞ ብዙ ሺህ ይወጣል። ኡስታዝ ደግሞ ከፈቀድክልኝ ሁለት ጥቅሶች አሉ የመጨመራቸው በኋላ አካባቢ ጨምራለህ። ኢምራን ቁርአን ላይ ሰይፍ የሚል ቃል አለ፣ ልታወጣልኝ ትችላለህ? ኧረ በተአምር የለም። ሰይፍ የሚለውን ቃል በተአምር ሰይፍ የሚል ቃል የለም። ኦኬ ጥሩ። ባይብል ላይ ሰይፍ የሚለው ቃል ስንት ቦታ ላይ አለ? እኔ እንጃ ስንት ቦታ ላይ አለ? ብዙ ነው ያለው ራሱ ማለት ነው። እና ሰይፍ ብለህ ሰርች መላእክቶች ስታደርገው እኮ የሰይፎችን ብዛት ያመጣል። አርሳስ ኧረ ሁሉም ብዙ ሰው ነው ያድርጉት። ያለው። አይ በቁጥር በጣም እንዲታወቅ ነው ሰይፍ ብዙ ብላችሁ ሰይፍ። ሰርች አድርጉት። በቃ ስለ ሰይፍ እናወራለን። አሁን ለኢምራን ድል ልስጠውና ትንሽ እናወራበት አይደል? የሚገበት ማሚ ኸይር ይሻላል። ያው ኡስታዚ 352 ሰይፍ የሚለው ቃል ማለት አይ ከነ አጠቃቀሙ ነው የምናወራው። እሺ ይቀጥል። እኔ የማነሳላችሁ ደግሞ ከበድ ያሉ ሁለት ጥቅሶች አሉ። አንደኛው መዝሙረ ዳዊት ምዕራፍ 137 እንደዚህ ይላል። በደንብ አዳምጡ። ተናጋሪው እንግዲህ ያው መዝሙረ ዳዊት በእግዚአብሔር አንደበት እንደዚህ ይላል። አንቺ ወራዳ የባቢሎን ልጅ ወራዳ አለ። ወራዳ አስቡት፣ መጽሐፍ ቅዱስ ነው። እሺ ስለተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ ልጆችሽን ይዞ ማለት ነው በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ሰምታችሁኛል? ልጆችሽን ይዞ ድንጋይ ላይ ፈጥፍጦ የሚገላቸው የተመሰገነ ነው። አያችሁ? ስለዚህ ሕፃናትን ድንጋይ ላይ መፈጥፈጥ በክርስትና ያስመሰግናል። ያው ቃሉ የተመሰገነ ነው። መዝሙረ ዳዊት መጽሐፍ ቅዱስ ምዕራፍ 1 ልጨምርላችሁ። ትንቢተ ሆሴዕ ምዕራፍ 13 እንደዚህ ይላል። ሰማርያ በአምላኳ ላይ አምጻለች። እሺ አመፀች ሰማርያ። እሺ በደሏን ትሸከማለች። በሰይፍ ወድቃሉ፣ ሕፃናቶቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ። እርጉዞች ሆዳቸው ይቀደዳል። አስቡት፣ እርጉዞች ሆዳቸው ይቀደዳል፣ ልጆች ደግሞ ድንጋይ ይፈጠፈጣሉ። አውዝ ቢላሂ ሽጣረጅም። ይሄ አንደኛ ጥቅሴ ነው። ሁለተኛ ጥቅስ ደግሞ ያጀማ በክርስትና የእግዚአብሔር ነቢያት ከተማን ሲቆጣጠሩ ሰዎችን በመጋዝ ያርዱ ነበረ፣ በመጋዝ ይተረትሯቸው ነበረ። እሱ ላሳያችሁና ኢንሻአላህ እድል እለቃለሁ ማለት ነው። ሁላችሁ መጽሐፍ ቅዱስ በመጽሐፍ ላሳያችሁ፣ በመጽሐፍ ቅዱስ ላሳያችሁ። እሱን አንዴ ተመልከቱ። እንደዚህ ይላል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ነው። እሺ ያው ዳዊት ከተማን ተመከሩ። እንደዚህ ይላል በውስጧም የነበሩትን ሕዝብ አውጥቶ በመጋዝ ተረተሯቸው። በውስጡ የነበሩትን አውጥቶ በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው። ሰምታችሁኛል? በመጋዝ ተተረተሩ፣ በመጥረቢያ ተቆራረጡ። ዳዊትም በአሞን ልጆች ከተማ ሁሉ እንዲሁ አደረገ። በየከተማው እየዞረ ምን አደረገ? ሰዎችን በመጋዝ ተረተራቸው። አውዝ ቢላሂ ሚነ ሸይጣን ረጂም። መጽሐፍ ቅዱስ ነው። ጨርሻለሁ። አጠቃቀሙንም ራሱ ኖርማል ሚሽነሮች ወቃሽና ነቃሽ ሆነው መላእክት እንዴት የሰውን አንገት ይቀላሉ ይላሉ። ቁርአን ላይ ታውቃለህ፣ ሱረቱ አንፋል ምዕራፍ 18 ቁጥር 12 ላይ ጌታ ወደ መላእክት የተናገረው ለእኛ አድርጎ ይጠቀማሉ። ብዙ ጊዜ ጌታ ወደ መላእክት እኔ ከእናንተ ጋር ነኝና እነዚያ ያመኑትን አጽናኑ፣ በእነዚያ በካዱ ልብ ውስጥ ደግሞ ፍርሃትን በእርግጥ እጥላለሁ። የክፎች መለያዎች ሁሉ የሚወረዱን አስታውስ። አላህ ለመላእክት የተናገረውን ልክ ለሙስሊሙ ሳሉ ገብተዋል። አድድና እንግዳ ያሉንና ይጠይቃሉ። እኛም ደግሞ በነገር መላእክቶች ሳይጠቀሙ የሚለው ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ ገባ። ኡስታዝ ድምጽ ይቋረጣል። ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አይሰማም? አሁን መጥቷል። ስንት ላይ አልሰማሁም። ማፈን ኡስታዝ። እሺ ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ምዕራፍ 22 ቁጥር 23 ኦሪት ዘኍልቍ ምዕራፍ 22 ቁጥር 23 ላይ አህያይቱም የያህዌ መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። አገኘው? አዎ ያ 22 23 ላይ ዘኍልቍ ሶሪ ዘኍልቍ ነው ያልኩህ። ዘኍልቍ ሶሪ በጣም 22 23 ያ
አብሽር። አህያይቱም የያህዌ መልአክ በመንገድ ቆሞ የተመዘዘ ሰይፉን በእጁ ይዞ አየች። ይሄ መቼም ሰይፍ የሚባለው አምባሻ የሚቆረጥበት ምናምን አይደለም፣ አንገት የሚቀላበት ነው። ከመንገድ ፈቀቅ ብላ ወደ እርሷ ወደ ገባች። በለዓምም ወደ መንገዱ ይመልሳት ዘንድ አህያይቱን መታት። የያህዌ መልአክም ከወይን ቦታዎች መካከል በነበረ ወዲያና ወዲህ ግን በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የያህዌ መልአክን አይታ ወደ ሩቅ ተጠጋች፣ የበለዓምን እግር ቅጥሩን አጣበቀች፣ እርሷም ደግሞ መታት። እስቲ በደንብ አህያይቱ አንብበው እስቲ በደንብ አይታይም። እሺ አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየች። ከመንገዱም ፈቀቅ ብላ ወደ እርሻ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል እሺ የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረው በጠባቡ መንገድ ላይ ቆመ። አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓም እግር ከቅጥሩ ጋር አጣበቀች፣ እርሱም ደግሞ መታት ይላል። ልቀጥል ኡስታዝ? እሺ የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አንደበት የአህያይቱን አንደበት ሶስት ጊዜ መታኝ፣ ምን አድርጌብህ ነው አለችው አለ። እዚህ ጋር ነው የሚያስቀኝ ራሱ እና የአህያይቱ ማለት ነው። መጨረሻ ላይ ምን አለች? 3 ጊዜ መታኝ፣ ምን አድርጌ ነው አለችው አለ። እና እዚህ ጋር እዛ ቀጥ ሳያስለይ እሺ በለዓምም አህያይቱን ምናልከኝ አንዴ በሴት ድምፅ አድርገውና በአንተ ነው የሚያምረው። በሴት ድምፅ ትድገመው። እሱ ድማ አንተ አልከው፣ እኔ ታችኛውን ልበል ኡስታዝ፣ ታችኛውን ልበል። እሺ በለዓምም አህያይቱን ስላላገሽብኝ በእጄ ሰይፍ ቢኖር አሁን በገደልኩሽ ነበረ አላት። አልቻልኩበት መሰለኝ። ቀጥል ኡስታዝ። ስለዚህ አሁን ሰይፍ ሲባል ቃል በቃል ሰይፍ ነው ነጥቡ። ሰይፍ ግን አምባሻ መቁረጫ አይደለም። ሰይፉ ቁጥር 31 ላይ ይኸው ቁጥር 31 ላይ የሚላል የእግዚአብሔርም የበለዓም ዓይኖች ከፈተ፣ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፉን በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀም ይላል። ሰይፍ ነው፣ የተመዘዘ ሰይፍ፣ ከሰገባ የሚወጣ ሰይፍ ነው። ሊትራሊ ሰይፍ እንግዲህ የሰው አንገት የሚቀላበት ነው። እንግዲህ እሺ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይም የእግዚአብሔር ሰራዊት አለቃ ሚካኤል፣ አንዳንዶችም ቴዎፋኒ ነው ይላሉ፣ ኢየሱስን ነው ይላሉ። ብሉይ ኪዳን ላይ ፋዘር ስም እንደዚህ አይነት እንትን አላቸው። ኤኒዌይ የተመዘዘ ሰይፉን በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲያወራ ማለት ኢያሱ 5:13 ላይ አያችሁት። ኢያሱ በኢያሪኮ አጠገብ ሳለ ዓይኖቹን አንስቶ ተመለከተ፣ እንደውም የተመዘዘ ሰይፍ በእጁ የያዘ ሰው በፊቴ ቆሞ ነበር አለ። ስለ መልአኩ ሲናገር ማለት ነው። አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ላይ ይኸው አንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ዳዊትም ይላል። አያችሁ ዳዊትም ዓይኖቹን አነሳ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘ ሰይፍ በእጁ ይዞ ወደ ኢየሩሳሌም ተዘርግቶ አየ። የተመዘዘ ሰይፍ አያችሁት፣ የተመዘዘ ሰይፍ። እሺ ኢሳይያስ 37:36 ከዛ በኋላ ወደ ድርሳን እንገባለን ማለት ነው። ኢሳይያስ ምዕራፍ 37 ቁጥር 36 ምዕራፍ 37 ቁጥር 36 ላይ በነገራችን ላይ ጥቅስ እየያዛችሁ ነው ያጀማ ከስር ያላችሁ ስለ ሰይፍ ስለተጠየቅን ነው ስለ ሰይፍ የምናወራው ማለት ነው። እዛ ጋር ምንድን ነው የሚለው? የእግዚአብሔር መልአክ ወጣ፣ ከአሦራውያን ሰፈር 185,000 ሰው ገደለ። ማለዳም በተነሱ ጊዜ በድኖች ነበሩ አለ። ያው በሰይፍ ነው ሲገድል የነበረው፣ አንገት ነው የሚቀለው። መልአኩ መጡ። ድርሳነ ዑራኤል አለ? ድርሳነ ዑራኤል አለ እንዴ? ይምራ ነው አለኝ ኡስታዝ። ያው እሺ፣ ዘመያዣ እስቲ ያውጣልኝ ቁጥር 11 ሃርድ ኮፒ ካለ ገጽ 174 ላይ አለ። ካልሆነ ግን ቁጥር 11 ላይ ወጣ።
መጽሐፉ አለኝ በገጹ ካወቅከው፣ መጽሐፉ በገጹ ስለማስቸግር ነው። እሺ ኡራኤል ቆይ እንትን አድርገው የመያዣ አድርገውና ከዛ ቁጥር 11 ላይ ግባ። አይ ኡስታዝ ሩፋኤልና ሚካኤል ያሉት ማን ባልከኝ? እዛ ላይ ያዙት። ልሳነ ኡራኤል ዘመያዣ ቁጥር 11 ላይ ተመሰለ። ቅዱስ ኡራኤልን በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህ ነገር ለምን አቦዘንክ? አሁንስ ከሁለት ቦታ እቆርጣለሁ ብሎ ቆረጠው ይላል። ለሁለት ሰነጠቀው ይዞ በሰይፉ ለምን አቦዘንከው ብሎ አሁን ከሁለት ቦታ እቆርጣለሁ ብሎ ለሁለት ቆረጠው ይዞ በሰይፉ ማለት ነው። ድርሳነ ኡራኤል ላይ ነው ያለው ዘመያዣ ማለት ነው። እሱ ላይ አለ ማለት ነው። ኦኬ ዘፍጥረት 34:25 ላይ ግባ ኡስታዝ። ገድል ከተነሳ ቀን አንድ ልጨምር። የህፃን ልጅ ስታረድ ማለት ነው። አይ ኡስታዝ እሺ፣ አሁን የማሳያችሁ ደግሞ ሀባይቢ ህፃን ልጅ ነበረ። ከዚህ የህፃን ልጅ ቤተክርስቲያን ውስጥ መልአኩ ሰይፍ ይዞ መጣና ታረደ። ከዛ አርደው በሉት። ማስረጃ ሌላ ሳያችሁ፣ ውሸት አይደለም። ያው መጽሐፉን ገድለ ክርስቶስ ነው። መጽሐፉን ይሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ነው። እንደዚህ ይላል። አሪፉ አክቹአሊ ከዚህ ነው የሚጀምረው። የሆነ ቀን ነበረ። ከዛ በኋላ ያቺ ክርስቶስ ሰምራ ወደ ቤተክርስቲያን ሄደች። ተመልከቱ። በዚህችም ዕለት እንደ ህጉ እንደ ስርዓቱ ካህናት ስርዓተ ቁርባን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ ይላል። ከዛ ተመልከቱ እዚህ ጋር እንደሚል ዳግመኛም ይህ ህብስት ተለውጦ ህፃን ሆነ። ዳቦ መልአኩ ይዞ መጣ። ከዛ ያ ዳቦ ሆነ ህፃን ሆነ። ዳቦ ህፃን ሆነ። እሺ አጀማ። ከዚያም ህፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠው። ያው ሰይፍ መልአኩ ሰይፍ ይዞ መጣ። ከዛ በኋላ ቄሱም ህፃኑን ሰዋው፣ አረደው። እዛው ህፃኑ ታረደ ማለት ነው፣ የተለወጠው ህፃን። ተመከቱ። ይህንን መለኮታዊ ምስጢር በተመለከተች ጊዜ አደነቀች፣ ፍጽማም ደነገጠች፣ መሪ እንባ አለቀሰች። ሴትዮዋ በቃ አልቻለችም፣ ወዲያውኑ እንባዋ ፈሰሰ፣ ከበዳት። ተመከቱ። የሚገርመው እዚህ ጋር ነው። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ምን ያስለቅስሻል? ነገር ግን ይህን ድንቅ ምስጢር ተመልከች እንጂ አታልቅሺ፣ ሲታረድ ተመልከች አላት። ከዛ እሷም እሺ በጎ ብላ ትመለከት ጀመር እያለቀሰች። ከዛ ተመከቱ በላችሁ። ከዛ በምትበላበት ጊዜ በአፏ ውስጥ ስጋው ትኩስ ስጋ ነበር፣ ደሙም ትኩስ ደም ሆኖ ተገኛለ። ደሙ ትኩስ ነበር። ከዛ በላችሁ እያለቀሰች ማለት ነውና አውዙ ቢላህ ይከብዳል። ያው መልአኩ ደግሞ ሰይፍ ይዞ ይመጣ። ቀጥሉ። ኦኬ በቃ ወደ እንትኑ ስለ ሰይፍ እንጨርስና እድሉን ለታዳሚው እንለቃለን ማለት ነው። ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ ኦሪት ዘፍጥረት ምዕራፍ 34 ቁጥር 25 ላይ 34:25 ላይ የዲና ወንድሞች የያዕቆብን ልጆች ስምዖንና ሌዊ የራሳቸው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ፣ ኤሞርና ልጁን ሴኬምንም በሰይፍ ገደሉ ይላል። ያው እህታቸውን ዲናን አስነግሮ ማለት ነው። ሬፕ አድርገዋት ደፍረዋት፣ ያው ተናደው ያው ያደረጉትን ነገር እንድታውቁት ነው። ያ እንኳን ፍትህ ነው ራሱ። ምንድነው ያደረጉት? የያዕቆብ ልጆች ሳይፈሩ ወደ ከተማ ገቡ፣ ወንዶቹን ሁሉ ገደሉ። ወንዶቹን ሁሉ ምንም አላስተረፉ፣ ግን ኤሞርንና ልጁን ሴኬምን በሰይፍ ገደሉ ይላል። ይሄ ነው ያለው ማለት ነው። ትእዛዝም አለ። ዘዳግም 13:15 ላይ ብትመለከቱት የዛችን ከተማ ሰዎች በሰይፍ ስለት ፈጽመው ትመታቸዋለን የሚለው በሰይፍ ትመታቸዋል። የከተማይቱን በእርሷ ውስጥ ያሉ እንስሳውንም በሰይፍ ስለት ታጠፋቸዋል። አንገቱን በሰይፍ ይቀላ። ዘዳግም 13:15 ላይ በሰይፍ ይቀላ የከተማይቱን ሰዎች በሰይፍ ይዘ ነው የሚለው። አዲስ ኪዳን እንግባ ወደ አዲስ ኪዳን። ኢየሱስ ምን አደረገ? ሉቃስ ወንጌል ምዕራፍ 22 ቁጥር 36 ላይ ኢየሱስ ለመከላከል ለዲፌንሲቭ ነው፣ እሱ እንኳን ለኦፌንሲቭ አይደለም የተጠቀመው። ሉቃስ 22:36 ላይ እርሱም አሁን ኮረጆ ያለው ሁሉ ይውሰድ፣ ከረጢትም ያለው ሁሉ የሌለ ሁሉ ልብሱን ሸጦ ሰይፍ ይግዛ አለ ይላል ኢየሱስ። ያለውን ሸጦ ሰይፍ ይግዛ አለ። ለመከላከል የተደረገ የጦር ስልት ነው። ከሐዋርያት አንዱ በመቸኮል ወደ ማጥቃት ገብቶ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መቶ ጆሮውን ቆረጠ ይዞ ማቴዎስ 26:51 ላይ ይሁት። ማቴዎስ ወንጌል ምዕራፍ 26 ቁጥር 51 ላይ ኢየሱስ ሰይፍን ግዙ አለ። ለምን? ለመከላከል ማለት ነው። ማቴዎስ 26:51 ላይ ያለውን ሁሉንም ሸጦ አለ ሰይፍ ይግዛ አለ። ከዛስ ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘ፣ የሊቀ ካህናቱንም ባሪያ መቶ ጆሮውን ቆረጠው። በሰይፉ ማለት በተገዛው ሰይፍ
ቆረጠው ጆሮ ቸኩሎ ማለት ነው። ጴጥሮስ ነው ይባላል ይሄ ነገር። ከዛ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልሳል ይላል። ዳት ሚንስ ድንበር አትለፍ ነው። ድንበር ካለፍክ አንተ ራስህ ድንበር ይታለፍባል። በሰይፍ የሚገድል በህጉ መሰረት እሱ ራሱ በሰይፍ ይገደል ዘንድ ይገባዋል አለ ኢየሱስ። የቱ ጋር ስንል ራዕየ ዮሐንስ 13:10 ላይ ራዕየ ዮሐንስ ምዕራፍ 13 ቁጥር 10 ላይ ያው ራዕየ ዮሐንስ ታውቃላችሁ። ራእዩ የመጣው መልእክቱ የመጣው ከእግዚአብሔር በክርስቶስ በኩል በክርስቶስ ወደ መላኩ ከመላኩ ወደ ዮሐንስ ነው። ስለዚህ ከፈጣሪ የመጣ መልእክት ነው። ራእይ 13:10 ላይ ምን ይላል? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። በሰይፍ የገደለ ሰው በሰይፍ እንዲገደል ይገባዋል አለ። ማን የተናገረው? መልአኩ ነው ለዮሐንስ የሚነግረው። መልአኩ ከየት አመጣው? ከኢየሱስ። ኢየሱስ ከየት አመጣው? ከእግዚአብሔር። የቱ ጋር ነው የምናገኘው? ራዕየ ዮሐንስ 1:1 ላይ ታገኙታላችሁ። የመጣው መልእክቱ ማለት ነው። ከዛ ነው የመጣው። ይህን ይመስላል። ክርስቲያኖች እናስገባ አይደለ? ይሄ ነገር ትክክል አይደለም ብለው ከመጀመሪያ ጀምሮ ስለ ሙርተድ ያወራነውን ዲፌንድ የሚያደርግ ክርስቲያን ካለ እምነቴን መከላከል እችላለሁ የሚል ሰው ካለ እናስገባ። ኦኬ። ፈለቀች ጤና ይስጥልኝ። ፈለቀች ፈለቀች። ኦኬ፣ አውርዷትና ሌላ ሰው አስገቡ። እሺ፣ ባይብል ላይ የተገደለ ስንት ነው ብለን አዚ ሴም ታይም ኢምራን እያወራ ከስራ አስገቡ። እሺ፣ የሚጽፉ ካሉ አንዳንድ አስገቡ። ጃቢሮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድሚኖች አስገቡ፣ ከስር የሚጽፉ ካሉ አስገቡ። ቀጥል ኢምራን። እስከዛ ትንሽ ሀሳብ መናገር ይቻላል? ቀጥይ፣ በቃ መሰረት ቀጥይ። እሺ፣ በኋላ አወራዋለሁ። ይሄን ቁጥር ብቻ ይሁት። እሺ፣ 4 ሚሊዮን ቀጥይ። 4 ሚሊዮን የተገደሉት እኔ አስቤውም አላውቅም። 4 ሚሊዮን ሰዎች ታብተዋል። ኦኬ፣ እንግዳ ገብቷል። እንግዳ ቅድሚያ ሰላም ነው፣ እግዚአብሔር ይመስገን። አዳምጠዋል? ከመጀመሪያ ጀምሮ የነበረውን ፕሮግራማችንን መርሃ ግብራችንን አክቹዋሊ በስተት ነበረ ሪኩዌስት ያደረኩት ስለ ግድያ ምናምን ስታወሩ ትንሽ ሰምቻለሁ። ኦኬ። ስለዚህ አሁን በብሉይ ኪዳንና በአዲስ ኪዳን እንዲሁም በአባቶች ትምህርት አንድ ሰው ሃይማኖቱን ቀይሮ ወይም ደግሞ ከአንድ አምላክ ውጭ ሌላ አምላክ ቢያገኝ ምንድን ነው ብይኑ? በአዲስ ኪዳን ምንም አይነት ብይን የለም። ያው የራሱ ምርጫ ነው። እስቲ ምርጫው የተፈቀደበት ያ ነገር ሁክሙ አብሮጌትድ የተደረገበትን የአዲስ ኪዳን ማስረጃ ወስጠን እስቲ። ብሉይ ኪዳን ላይ መጀመሪያ ግን አለ። ምንድን ነው ሁክሙ? የብሉይ ኪዳን ህግና የአዲስ ኪዳን ህግ የተለያየ ነው። ገባኝ። ብሉይ ኪዳን ላይ ምንድን ነው ህጉ? አንድ ሰው አሁን ለምሳሌ ተነስቶ ከአንድ አምላክ ውጭ ሌላ አምላክ ቢያመልክ ምንድን ነው ብይኑ? ዊዝን በእስራኤል ውስጥ ከሆነ ያ ትልቅ እንትን ኦፌንስ ይመስለኛል። እርግጠኛ ባልሆነም እኮ ምንድን ነው ብይኑ? ለምሳሌ አንድ ሰው ራይት የለውም ከአንድ አምላክ ውጭ ሌላ አምላክ አመልካለሁ ቢል እርግጠኛ አይደለሁም፣ አላየሁም፣ ቼክ አላረኩም። እሱ ነገር ምንድን ነው ብለህ ነው የምታምነው አንተ? ችግር የለው። አዲስ ኪዳን ላይ ራይት አለው ከአንዱ አምላክ ውጭ ማምለክ ራይት አለው። ማሳሰባት ላይ ያውጣለት ኢምራንዬ። አዲስ ኪዳን ላይ ነው የተባባል ማለት ችግር የለው። ዘዳግማ ነው። አይ ብሉይ ኪዳን ላይ ያለውን ያልከው ዘዳግም ምዕራፍ 17 አውጣለት ቁጥር 3 ላይ 17:3 ላይ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ሰራዊት የሰገደ ቢገኝ ቢያወሩልህ ብትሰማ ያንን ፈጽመህ መርምር። እነሆ እውነት ሆኖ ቢገኝ በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጠኛ ሆኖ ቢገኝ ይህን ክፉ ነገር የሰሩት ወይም ወንድ ወይ ሴት ወደ በር ታመጣለህ፣ እስኪሞቱ ድረስ በድንጋይ ተወግረዋለህ ይላል። ከአንድ አምላክ ውጭ ሌሎች አማልክት ሄዶ ቢያመልክ ብይኑ ምንድን ነው? እዚህ ጋር ይላል ሚካኤልዬ
ይሄ የብሉይ ኪዳን ህግ ነው እኮ አዲስ ኪዳን ላይ አይደለም። እኮ ገባኝ። አይ ስለ ብሉይ ኪዳን እያወራን ያለ ነው። ብይኑ ምንድን አላስታውሰውም ስላልክ ነው። እዚህ ጋር ይገደል ይላል። ትክክል። ሄደው ያስተማረስ አሁን ለምሳሌ አንድ ሰው መጥቶ ከአንድ አምላክ ውጭ ወደ ሌሎች ማለት እናምልክ ብሎ ቢያስተምር ምንድን ነው ብይኑ? ያው እዚህ ጋር እንደሚለው ነው የሚሆነው በብሉይ ኪዳን ጊዜ ከሆነ። ኦኬ ጥሩ። አዲስ ኪዳን ላይ የተሻሻለበት አለ፣ ራይት አለበት፣ ራይት የፈለገውን ማምለክ ይችላል የሚል ነፃነት የሰጠበት አለ የአዲስ ኪዳን ህግ ላይ። ሙሉ ለሙሉ የተሻሩ ህጎች አሉ። እስቲ አውጣልን አንድ ጥቅስ ስጠን። አንድ ብሉይ ኪዳን ላይ የነበረው ህግ ይሄኛው ህግ የተሻረበትን ማስረጃ ስጠን። ይሄኛው ህግ ስፔሲፊካሊ የተሻረበት ሳይሆን በአጠቃላይ ከህግ እርግማን እንደፋቀን መጽሐፍ ቅዱስ ይናገራል። የአዲስ ኪዳን መጽሐፍ ቅዱስ እርግማን የሚለው ሌላ ነው። ገላትያ ላይ እኔ የጠየቅኩት ጥያቄ አንድ ሰው ከአንድ አምላክ ውጭ ሌላ አምላክን ሄዶ ሲያመልክ ያለው ብይን ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 እና ኦሪት ዘዳግም ምዕራፍ 13 ከቁጥር 6 እስከ 8 ድረስ ባለው ጥቅስ ግድያ ነው። አዲስ ኪዳን ላይ ይሄ ነገር ነፃነት፣ አንድ ሰው ከአንዱ አምላክ ውጪ ሲያመልክ የተገኘ ሰው ምንም ችግር የለበትም፣ ራይት አለው፣ መብት አለው የሚለው አዲስ ኪዳን ከማቴዎስ ወንጌል እስከ ራዕየ ዮሐንስ ድረስ አንድ ጥቅስ ጠይቅ። ምክንያቱም አዲስ ኪዳን በመሰረቱ ከእስራኤል ወጥቶ ለአሕዛብ የሚሰበክ ነው። ሲጀምርም ማለት ነው ራይት እንደተሰጠ ከአንዱ አምላክ ውጪ ያመለከ ሰው መጀመሪያ ፋላሲ እየሰራህ ነው ጥያቄው ላይ። የብሉይ ኪዳን እምነት ወደ ሌሎች የሚሰበክ አልነበረም። በቃ ለእስራኤላውያንና ለእስራኤላውያን ብቻ የነበረ እምነት ነው። አዲስ ኪዳን ህግ ግን ከእስራኤላውያን ወጥቶ ለአሕዛብ ሁሉ የሚሰበክ እምነት ነው። ስለዚህ ያ ህግ ይሄ የብሉይ ኪዳኑ ህግ ራሱ ወደ አሕዛብ የሚተላለፍ አይደለም። ለምሳሌ ያንተ የግልን አይደለም። ጴጥሮስና ጳውሎስ ከተጣሉበት ምክንያት መካከል ለምን ከአሕዛብ ጋር ትበላለህ የሚለው አይደለም። እሱ አይደለም ነጥባችን። እሱ አይደለም ሚካኤል። ጥያቄ የተጠየቀው እንጂ ማብራሪያ እኮ አይደለም የተጠየቀው። ማብራሪያ ሲያስፈልግ ቆይ ሚካኤል ክርስቲያን ስለነበርክ ይሄን እንዴት ተረጋጋ። መጀመሪያ ተረጋጋ። አሁን ምንድነው ያደረገው? ማብራሪያ አይደለም የጠየቅን ጥያቄ ነው። አንድ ጥቅስ አምጣ ስንልህ ካለ አለ ብለህ ትሰጠናለህ፣ ከሌለ የለም ትሰጠናለህ። ጥያቄ ፋላሲ ነው ምናምን ነገር ይሄ ዝም ብሎ የህፃናት ጨዋታ ነው ለእኛ። ከሙስሊሞች ጋር አትሞክሩት። ፕሮቴስታንት ጋር እንደምትሞክሩት አይነት አይደለም ራሱ። አንደኛ የቸርች ፋዘርስ ማስረጃ አላመጣህም፣ ሁለተኛ ነገር ደግሞ ጥቅስ አላመጣህም። እንደው እኛ እናገዝ እንቶ ጥያቄው ፋላሲ ነው ብለህ አስበው። መጽሐፈ ሚስጥርን አንድ ጊዜ ያውጣለት ምዕራፍ 2 ቁጥር 28 ላይ ያወጣለት አንዴ ይታያል። መጽሐፈ ሚስጥር ሚካኤል ይሰማል? ለእኔ ይታየኛል። መጽሐፈ ሚስጥር ይሄ መጽሐፉ አባ ጊዮርጊስ ዘጋስጫ ነው የጻፉት። ምዕራፍ 2 ቁጥር 28 ላይ አንተ ከምታወራው ጋር በጣም ነው የሚጣረሰው። እስቲ አወጣለት ቁጥር 28 ላይ ይታያል። ጌታችን በወንጌል በአንገቱ የወፍጮ ድንጋይ አስረው ወደ ጥልቁ ያጽሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ ይላል። ምን ማለት ነው? ይሄንን አብራራልኝ። ይሄ ማለት እንግዲህ ሰው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ምንድን ነው? ሰው ሃይማኖቱን ከሚክድና ለሰው ማሰናከያ ከሚሆን በአንገቱ ላይ ድንጋይ ታስሮ ወደ ውሃ ውስጥ ቢጨመር ይሻለዋል ነው እያለ ያለው ጌታችን መድኃኒታችን። በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ ይላል። ብሉይ ኪዳን ሃይማኖቱን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ። የሞት ትእዛዝ ወጣ። ለምን 2500 ሰው ለምን ልታጭበረብራቸው ትሞክራለህ? ወይ ኧረ ተረጋጋ ሚኪ። በሰላም እኮ ነው እያወራን ያለ ነው። ለምን ኢሪቴት ትሆናለህ? በአንዴ ኢሞሽናል ሆንክ በአንዴ ማለት ማጭበርበር ምናምን ነገር ይሄ የጊልቲነስ ስሜት አትጠቀም። መንፈሳዊ ሰዎች ነን፣
እያወራን ያለ ነው። የሃይማኖት ሰዎች ነን። ጥቅስ ነው፣ በማስረጃ ነው። ሀሳቡ ላይ ብቻ አተኩር። እሺ ካልቻልኩም በል። አሁን ቀጥል። ምን ይላል መሰላችሁ ያ ጀማ? እነሆ ሃይማኖትን በካዱት ላይ በብሉይም በአዲስንም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰሩት፣ ማጭዳችሁን ጦር አድርጋችሁ ሰሩት። ገራገሩም ጠበኛ ይሁን ደካማውም እኔ ብርቱ ነኝ ብሎ ተናገራለ። ከዛ ቀጥል ኢምራን አንብብ። እሺ እንደዚህ ይላል። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ ይላል። ያው ምንድነው ሰይፍ የሚለው? እንግዲህ ማለት የሞት ሃይማኖትን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም ተመሳሳይ ነው ብይኑ እያለ ነው ያለው። አንተ ከአባ ጊዮርጊስ ዘጋስጫ በልጠ ነው። ይህን ፍታልን ተረጋግተህ። አንድ ጊዜ ሶሪ ድጋሚ ታነበዋለህ? ሶሪ ከ28 ጀምር አንብብለት እስከ 29 28 እና 29 አንብብለት። በደንብ አድርገህ አዳምጥ ወገናችን። ግን በዚህ የተናገረ አምላክ ነው። እሺ የሚናገረው አምላክ ነው። አሳይሃለሁ በኋላ። እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስጥሙት አለ። እነሆ ሃይማኖትን በካዱት ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። በነቢይም ስለ ሃይማኖት ቅናት ማረሻቸውን ጎራዴ አሰሩ፣ ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን ደካማው እኔ ብርቱ ነኝ ይሁን ይበል ብሎ ተናገረ። ዳዊት አቤቱ ጠላቶችህን ጠላሁ፣ ስለ ጠላትህም ማስህን ፈጽሞ መጥላትህን ጠላኋቸው፣ ጠላቶቼም ሆኑ አለ። የሐዋርያት አለቃ ጴጥሮስም የኢየሱስ ተከታይ ማለት ነው ቀለሜንጦስን ፍጽት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው። እንግዲህ በብሉይ ኪዳን በአዲስ ኪዳን ነው አባ ጊዮርጊስ ዘጋስጫ ነው ያስቀመጠው። አንድ ጥቅስ እሰጥሃለሁ። የሉቃስ ወንጌል ምዕራፍ 9 ከቁጥር ይሄ መጀመሪያ ፍታውና ወደዛ እንሄዳለን። መጀመሪያ ይሄን ፍታው እኮ ይሄን የሚመልስ ነው። አይ ፍታው፣ መጀመሪያ ይሄን ፍታውና እዚህ ጋር በሰይፍ እያሉ ሲያወሩ አባ ጊዮርጊስ ዘጋስጫ በብሉይ ኪዳንም በአዲስ ኪዳንም ሃይማኖቱን የካደ ሰው የሞት ትእዛዝ አለበት አሉ። በምንድን ነው ትእዛዙ አለ? ጦራቸው ማጭድ ያድርጉ ሰይፍ ይብል የሚል ኢሳያስ 2ን ጠቅሰውና አጣቅሰው ምንድን ያደረጉት በአዲስ ኪዳን ላይ ሰይፍ እንዳለ እንደውም ከቀለሜንጦስ መጽሐፍ ላይ ጠቅሰው ጴጥሮስ ለቀለሜንጦስ ለተማሪው ሰይፍ የሚባል ነገር መጠቀም እንዳለበት ሰይፍ ሲባል እኛ ጋር የእውነተኛ ሰይፍ ሳይሆን የብረት ይላል። የብረት ነው የሚለው የራስህ የብረት ሰይፍ ነው የሚለው። አይ መንፈሳዊ ነገር እንዳተረጉመው ማለት ይሄ መንፈሳዊ ነገር ምናምን መጽሐፉ እኮ የኛ ነው። እናንተ ሐዲሳቱ እንደምትረዱ እስቲ አንተ እስቲ የብረት ሰይፍ የሚለው ስፒሪቹዋል ነው የሚልበትን የአባ ጊዮርጊስ ዘጋስጫ መጽሐፍን የተብራራበትን አንተ እስቲ ማስረጃ ስጠን። አሁን አልተዘጋጀውበትም፣ አመጣለሁ። ተዘጋጅ ታመጣለህ ማለት ነው። ይሄኛው ግን እዚህ ጋር ያለው ግን የብረት ሰይፍ ነው የሚለው። ቅድም ላልከኝ ግን ጥቅሶች አዘጋጅቼልሃለሁ። በአዲስ ኪዳን ከሃይማኖት የወጡትን ሰዎች በፍቅር እንድናያቸው እንጂ እንድንገላቸው ወንጌል አያዝም። በቀል የእግዚአብሔር ብቻ ብሎ ነው የሚያዘው ወንጌላችን። የእናንተ እምነት ግን ግደሏቸው ነው የሚለው። ተረጋጋ። እኔ ተረጋግቻለሁ ወንድም አለ። ስሜታዊ አትሁን። አሁን ስሜታዊ አነጋገሮችን አትጠቀም። አሁን ይሄኛውን ፍታ። ይሄንን አንተ የእናንተን እምነት ግድያ ለምን በእኛ እምነት ምህረት ነው የለም? አዲስ ኪዳን ማስረጃ የለም። ምን አሉ መሰለ አባ ጊዮርጊስ ዘጋስጫ ምን አሉ መሰለ እዚህ ጋር ምንድን ነው ያሉት መሰለ? ጌታችን በወንጌል በአንደበቱ በአንገቱ የወፍጮ ድንጋይ አስረው ወደ ጥልቅ እነሆ ሃይማኖትን በካዱት ላይ በብሉይም በአዲስ ኪዳንም የሞት ትእዛዝ ወጣ አለ። በብሉይ የምን ትእዛዝ ነው የወጣው? የሞት ትእዛዝ። የቱ ጋር ነው የወጣው የሞት ትእዛዝ? ቅድም አነበብከው እሱ። አዎ ልክ እንደዛው በአዲስ ኪዳንም ላይም አለ አለ መኖሩን ደግሞ ቆይ አንዴ ሚካኤልዬ አልጨረስኩም። በብሉይ ኪዳን ላይ የሞት ትእዛዝ ወጣ ብለው ሲናገር አባ ጊዮርጊስ ሲናገሩ የሞት ትእዛዝ ብለው በሰይፍ የሚገደሉት የነበረው ሊትራሊ ሰይፍ ነው ወይስ አልጎሪካል ሰይፍ ነው? ያ የብሉይ ኪዳኑ ሊትራል ሰይፍ ነው። ኦኬ የአዲስ ኪዳኑስ? የአዲስ ኪዳኑ የለውም እንደዛ የሚለው። የብረት ሰይፍ የሚለው ነገር አልጎሪካል ነው። የብረት ሰይፍ የሚለው የአባ ጊዮርጊስ ዘጋስጫ አገላለጽ ነው እና ይፈታል እሱ እኮ። እስኪ የብረት ሰይፍ የሚለው ነገር አልጎሪካል የመጣበትን ማስረጃ ስጠኝ እኮ። አሁን እሱን አልተዘጋጀውበትም እኔ ግን ከመጽሐፍ ቅዱስ፣ ምክንያቱም አሁን እየጠየቀኝ ያለው የአባ ጊዮርጊስ መጽሐፍ ትርጓሜ ስለሆነ ማለት ነው ትንሽ ለማግኘት ከበድ ይላል። በፊት ለፊታችን ግን መጽሐፍ ቅዱስ ስላለ በመጽሐፍ ቅዱስ ልናወራ እንችላለን። ችግር የለውም። ሂድ በቃ ሂድበት። ምክንያቱም አንተ አሁን እንግዳ ነህ፣ ጥሩ ስሜት ተሰምቶ እንድንሄድ ስለምንፈልግ ሂድ፣ ቀጥል፣ አውራ።
አዎ ለምሳሌ በሉቃስ ወንጌል ምዕራፍ 9 ከቁጥር 54 እስከ 56 ወይም ጄምስ እንግሊዝኛ መጽሐፍ ቅዱስ ስላለኝ ነው። ጆን ዋንትድ ከሰማይ እሳት ዘንቦ ሰዎችን እንዲበሉ ሲጠይቁት ጌታን ምንድን ያለው ጌታ ያላቸው ምንድነው? ዘ ሰን ኦፍ ማን ዲድ ኖት ካም ቱ ዲስትሮይ ማንስ ላይፍ በት ቱ ሴቭ ዘም። የሰው ልጅ ሰዎችን ሊያድን እንጂ ሊገድል ወይም ደግሞ ሊያጠፋ አልመጣም። ስለዚህ ይሄ አጠቃላይ የአዲስ ኪዳን የሚለው እዚህ ጋር ሊትራሊ ነው የሚወሰደው ማለት ስለ ጀሃነምና ስለ ጀነት ነው። የሮሜ መልእክት ምዕራፍ 12 ልመልስልህ፣ ይህን ሁሉ ልመልስልህ። የሮሜ መልእክት ምዕራፍ 12 ከቁጥር 19 ላይ ምን ይላል መሰለህ? ቢላቭድ ኔቨር አቬንጅ ዩርሰልፍ በት ሊቭ ኢት ቱ ዘ ዋርዝ ኦፍ ጋድ ነው የሚለው። በቀልን ለራሳችሁ አታድርጉ ለእግዚአብሔር ቁጣ ተዉት ይላል፣ ወይም ደግሞ ለእግዚአብሔር ፍርድ ተዉት ይላል። እና ይሄ የአዲስ ኪዳን ፕሪንስፕላችን ነው። እናንተ ጋር ግን አንድ ሰው ሃይማኖት የእኛን ትጠይቃለህ ሚኪ፣ የእኛን ትጠይቃለህ፣ እድሉን እንሰጣለን። እሺ ችግር የለውም። ግን አሁን የባይብል ላይ የጀመርነው ስለሆነ የባይብሉን እንጨርስና ከፈለክ ወደ ባይብል ይላል። ሮሜ ምዕራፍ 13 ላይ ያውጣለት እዛው 12 ለምን ሙሉን አታነበውም? ኢምራንዬ አንድ ጊዜ ያውጣለት 13 ላይ እዚህ ጋር ምን ይላል? ሮሜ 13 1 ላይ አላነበብከውም ሙሉም ማለት ነው። አንዷን ብቻ ነው ነጥነት። ነፍስ ሁሉ በበላይ ላሉ ባለስልጣናት ይገዛ፣ ከአምላክ ካልተገኘ በስተቀር ስልጣን የለምና ያሉት ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣን የሚቃወም የአምላክን ስርዓት ይቃወማልና የሚቃወሙት ሁሉ በራሳቸው ፍርድ ይቀበላሉ። ገዢዎችን ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣናትን እንዳትፈራ ትወዳለህን? መልካሙን አድርግ፣ ከእነሱ ምስጋና ይሆንልሃል። ለመልካም ነገር ለአንተ የአምላክ አገልጋይ ነውና። በከንቱ ግን ሰይፍን አይታጠቅምና። ክፉ ብታደርግ ፍራ፣ ቁጣውን ለማሳየት ክፉ አድራጊዎችን የሚበቀል የአምላክ አገልጋይ ነውና አለ። ማ ባለስልጣን በከንቱ ሰይፍን አይታጠቅምና አለ። ሰይፍ የሚለው እዚህ ጋር ምን ነው? እዚህ ጋር ያው ሰይፍማ ሰይፍ ነው። ጎራዴ ምን ሊያደርግበት ነው? ይሄ እኮ ስለ ባለስልጣናት ነው የሚያወራው እንጂ ባለስልጣኖች። ስለዚህ ሰይፍ የሚባል ነገር አለ። አንተ አንድ ነገር ብቻ አይደለም። አዎ ወታደር ሰይፍ ይይዛል እኮ ለወታደሮች። በሰይፍ የሚገድል ምን ይደረጋል? በእናንተ በአዲስ ኪዳን ላይ በሰይፍ የሚገድል ማንም ቢገኝ ምንድን ነው የሚደረገው? ሁክሙ ፍርዱ አልገባኝም ጥያቄ። አንድ ሰው ተነስተውን በሰይፍ ቢገድል ምንድን ነው ፍርዱ? የአዲስ ኪዳን ፍርዱ የአዲስ ኪዳን ያው የእግዚአብሔርን ፍርድ ይቀበላል። እንግዲህ ምንድን ነው የሚደረገው? ምንም አይደረግም። ምን ይደረጋል? ያው በዓለማዊ 10 ላይ ያወጣለት ራዕይ 13:10 ላይ በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋል ይላል። ማን ያለው? ማን ያለው? ንገረኝ እስኪ። መልአኩ ነው ያለው። መልአኩ ለዮሐንስ ሲነግረው ምን አለ? በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገደል ይገባዋል አለ። አዎ እኮ ማለት ግደሉ አይደለም እኮ እያለ ያለው ይገባዋል ነው እያለ ያለው እኮ። ይገባዋል፣ በሰይፍ እንዲገደል ይገባዋል ነው እኮ የሚለው። አዎ እኮ ክርስቲያኖችን ግደሉ እያለ አይደለም። ማን ይገለዋል? በሰይፍ የሚገለውን ቀደም የጠቀስነው ሮሜ ላይ ያለው ባለስልጣን ምን ያደርገዋል? የእግዚአብሔር እዚህ ጋር እኮ አለ እኮ ገዢዎች አለ አይደለም። እንደዛ አይደለም የሚለው። የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍን አይታጠቅምና አለ። በከንቱ ሰይፍ አይታጠቅም ማለት የገደለውን ሰው የሚገድለው ባለስልጣኑ ይገድለዋል በሰይፍ። አሁን ይሄ ባለስልጣን የተባለው የአንድ ሀገር መሪ ወይም አስተዳዳሪ ተሿሚ። ትክክል። ግን ተሿሚው የሚወስደውን እርምጃ ከክርስቲያናዊ አስተምህሮ ጋር እንዴት ልትወስደው ትችላለህ እኮ? በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገድል ይገባዋል ያለው ማን ነው? ይሄ የአይሁድ ህግ ነዋ። አይደለም፣ አዲስ ኪዳን ላይ እኮ ነው የማወራው። ራዕይ 13:16 ላይ እኮ ነው የማወራው እኮ። አሁን በሰይፍ አሁን ይሄ የክርስትናው የመመሪያ አይደለም ነው እኔ አሁን እያልኩ ያለሁት። አልገባኝም። መመሪያ እኮ ራዕይ 13:10 ላይ መልአኩ እኮ ነው። መልአኩ ኢየሱስ ከእግዚአብሔር ያገኘው ነው። ራዕይ 1:1 ላይ ስትመለከተው በሰይፍ የሚገድል ማን ቢኖር ራሱ በሰይፍ እንዲገድል ይገባዋል። ራዕይ 1:1 አውጥተህ ታነበዋለህ? እኔው ራዕይ 1:1 እሺ፣ አውጣለት። እሺ
መጀመሪያ ኡስታዝ እቺን አንብብለት። የቅድሙ ሆኖ ግን ቃል በቃል የሚገደል ነው የሚለው እርሱ መገደል በሰይፍ ይገደላል። በሰይፍ የሚገድል ቢኖር እርሱ በሰይፍ ይገደል ዘንድ ይገባዋል። እርሱ በሰይፍ ይገደላል። ግን እኔ ጋር ያለው ግን አንተ ያዝከው የእንትን ነው የሚሊኒየሙ መሰለኝ ያዝከው። እኔ 1954 ነው ያዝኩት። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል ነው የሚለው። ድል አንተ ጋር ያለው ባይብል እንዴት ነው የሚለው? ቆይ አንድ ጊዜ ላንብበው እስኪ። ዌብሳይት እየከፈትኩ ነው። ሶሪ ባይብል ራእይ ስንት ነው ያልከኝ? ራእይ 10 እስቲ ቀይረው የ1954 አድርገው ኢምራንዬ። እሺ የ1954ቱ እንደ ቅድሙ ነው የሚለው የሚገድል ማንም ቢኖር ራሱ በሰይፍ የሚገድል ይገባል። ከላይ ጀምረን እናንብበው እሺ፣ ምን እንደሚል አውዱን ለማግኘት ከአምስት አንብበው። ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው። በ42 ወይም ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚኖሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልንም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በአሕዛብ ላይ ሁሉ ስልጣን ተሰጠው። ከዓለምን ፍጥረታት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ይሰግዱለታል ይላል። ጆሮ ያለው ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገደል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳን ትዕግስትና እምነት በዚህ ነው ይገባዋል አለ። ስለዚህ በሰይፍ አንድ ሰው ስለዚህ በሰይፍ የሚገድል ማንም ቢኖር ማለት ድንበር አትለፍ ነው። ግን ድንበር ያለፈን ሰው ምንድን ነው የምታደርጉት ያልኩ ለዛ ነበረ። እዚህ ጋር የሚለው ጥቅሱ ምንድን ነው? በሰይፍ የሚገድል ማንም ቢኖር ራሱን በሰይፍ እንዲገደል ይገባዋል። ታስታውስ እንደሆነ አላቅም ማቴዎስ 26:51 ላይ ከኢየሱስ ጋር ከነበሩ ሰዎች አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ጆሮ መታው፣ ቆረጠው። ታስታውስ እንደሆነ ኢየሱስ ምን አለ? ሰይፍን የሚያነሱ በሰይፍ ይጠፋሉና አለ። ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሳ ሰው ለዛ ምላሹ የሚሆነው ሰይፍን ማንሳት ነው። የገደለ ይገደላል። የአዲስ ኪዳን ሕግ ነው ይሄ። ገብቶሃል? ምንድን ሰይፍን የሚያነሱ በሰይፍ ይጠፋሉና ሰይፍን ወደ ሰገባ መልስ አለ። ያላችሁን ሽጡና ሰይፍ ግዙ አላቸው። ሰይፍ ገዙ። ለመከላከል ነበር የነበረው። ቸኮለና አንደኛው ጴጥሮስ ነው ይላሉ አንዳንዶቹ። ቸኮለ፣ ስም አልተጠቀሰም እዛ ላይ። የሊቀ ካህናቱን ጆሮ ቆረጠው። ከዛ ሰይፍን ወደ ሰገባ መልስ። ሰይፍን የሚያነሱ በሰይፍ ነው የሚጠፉት አለ። ስለዚህ የአዲስ ኪዳን ሕግ ውስጥ የገደለ ይገደላል። ሰይፍ የሚባል ነገር አዲስ ኪዳን ላይ አለ። ኦኬ። የብሉይ ኪዳን ላይ የነበረው ሃይማኖቱ ውጭ የሆነ ሰው የሚገደለው በሰይፍ እንደነበረው በብሉይ ኪዳን ሁሉ በአዲስ ኪዳንም እንድትለኝ የምፈልገው በዋናነት ይሄ ነገር ክርስቲያኖችን ግደሉ ብሎ እያዘዘ ነው የሚል መልእክት አለው ብለህ ነው ያመጣኸው ጥቅስ? ኖ፣ አይ እንደዛ አይደለም ያልኩት። ፍትህ የሚባል ነገር አለ በባይብልም። እኛ የተነሳነው ነገር ምንድን ነው? ቁርአን ላይ ያሉ ነገሮች ድንበር ዝም ብለህ ግደል የሚባል ነገር የለም። የኛ ትምህርት የለም። ለምሳሌ ቁርአን ላይ ከፈለክ አሁን እንትኑ ቻንሱን ሰጥሃለሁ። የተነሳንበት ፖይንት ልንገርህ። ቆይ ፍትህ፣ እሺ ቆይ፣ አይ ስለመለስክልኝ ነው። ፍትህ የሚባል ነገር አለ ብለሃል። እኛም በፍትህ እናምናለን። ኦኬ ጎሄድ። የተነሳንበትን ፖይንት ልንገርህ። ጉድ አይዲያ ጥያቄ ጠይቁኝ አለ። ቤታችሁ ገባ ጠየቀ እና የሚመጡ ጥቅሶች በአጠቃላይ ልክ እስልምና ላይ የነበሩ የፍትህ አንቀጾች የተነገሩ ነገሮችን በአጠቃላይ ልክ ድንበር እንደማለፍ ተደርጎ ተወስዶ ነበረ። ይሄ ነገር ሴም እንደውም የባሰ ነገር ሁላ ነው በባይብል ውስጥ ያለው ብለን አሁን አንተን የሰውን ስሜት ለመጠበቅ የአንተን የሃይማኖትን ስሜት ለመጠበቅ እንጂ የባሰ ነገርም እንዳለ ከፍትህ የተዛቡ ነገሮች ሁላ ባይብል ላይ አሉ። ግን እሱን ተወውና አንድ ሰው ከአንድ አምላክ ውጭ የወጣ ሰው ይገደላል፣ የገደለ ይገደላል። እንደዚህ አይነት ነገሮችን ስናይ ነበር። አሁን አንተ ቁርአን ግደሉ ይላል ብለሃል አይደለ? ግደሉ ይላል የእናንተ ሃይማኖት፣ እንደዚህ ሰው የሚገድል የእናንተ ሃይማኖት ይላል። የቱ ጋር ነው እንደዛ የሚለው? እስቲ ንገረኝ። እኔ እውነት ለመናገር
አሁን አንድ ነገር ልበል። እኔም አሁን ቅድም ባነሳው የዮሐንስ ራእይ ምዕራፍ 13 ቁጥር 10 ላይ ያነሳው አንድ 5 ሰከንድ ጊቭ ሚ 5 ሰከንድ እንደዛ አይነት ነገር አይደለም፣ ጨዋታ አይደለም። ቁርአን ላይ ማስረጃ ላቀርብ ነው። ኖ ትክክለኛውን ማስረጃ ላመጣኸው ጥቅስ ላስወርድ ነው ሚካኤል። እኛ ቱ ዘ ፖይንት ነው ማውራት የምንፈልገው እኮ ቱ ዘ ፖይንት። አሁን ስለ ቁርአን በተደጋጋሚ መሀል ላይ እየገባ ቁርአን ልክ አሁን ባይብል ላይ ጨርሰን የተነሳንበት ፖይንት ምን እንደሆነ ከነገርን በኋላ አሁን ደግሞ እድሉ ቁርአን ላይ ቅድም ብላ ሰው በተሰበሰበት ይኸው 2500 ሰው እያዳመጠ ነው ያለው። ቁርአን ግደሉ ይላል፣ ድንበር አሳልፎ ማለት ነው። ኦኬ ዝም ብሎ ከመሬት ተነስታችሁ ግደሉ ይላል ሰው። ኦኬ እሺ፣ አሁን ያልከው ነገር ምንድነው? አንተ ራእይ 12 13 10 አነሳህና ወደ ቁርአን ገብተናል እኮ ወደ ቁርአን ገብተናል። አሁን ትመለሳለህ፣ እድል እሰጥሃለሁ። አንድ ቦታ ሲይዟችሁ ወደ አንድ ቦታ ትሮጣላችሁ። አሁን አባሮች አይደለም ከኔ ጋር ጨዋታው አይደለም። ከቀደም ጀምሮ የባይብል አሁን ወደ ቁርአን ስትገባ ይኸውልህ ቁርአኑን ጨርስና ከፈለክ እንድትመለስ እሰጥሃለሁ። ቅድም ምን ብያለሁ? እድሉን እሰጥሃለሁ። ባይብል ላይ ማለት ቁርአን ላይ እድሉን እሰጥሃለሁ ብዬ አሁን ወደ እድሉን ሰጥቻለሁ። መሀል ላይ የምትጠቀምባቸው ቃላቶች ነበሩ። እስልምና ላይ እንደዚህና እንደናንተ አይደለም ምናምን እያልክ ነበር። የእኛ ምንድን ነው የሚለው? ኦኬ ላውጣልህ እሱን። አዎ አውጣና እንየው። አውጣ ጥቅስም እናግዛለን ከፈለክ። 1 ሰከንድ። ኦኬ ችግር የለም። ሀሳቡን ከሰጠን ጥቅሱን ላናግዛለን። ምንም ችግር የለም። እያወጣው ነው። እስከዛ ግን ምንድነው ራእይ 13 ስለ መግደል አያነሳም። ትልበድል ስታወጣ እንቀጥላለን። አውጣውና እንትን በል መመለስ ትችላለህ ከፈለክ። ማለት ከቁርአኑ በኋላ ከፈለክ ታወራለህ። አገኘው ጥቅሱን ሚኪ። ሀሳቡን ከሰጠን ጥቅሱን ማውጣት እንችላለን እኛ። በጣም ብዙ ቦታ አለ። አንድ አውጣና ከዛ አንድ ባንድ እንሄዳለን። ኦኬ ሱራ 9:5 ኦኬ ሱራ 9:5 ምን ይላል? አንብበው። የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛቸው ስፍራ ገደሏቸው የሚለውን ነው። የተከበሩ ወሮች የተባሉት ምንድን ናቸው? ምን ነበረ? ተከታተል። ኢምራንዬ አንድ ጊዜ ያውጣለት። በቃ እንትን በለው እናግዘውና ሚስኮንሰፕሽን ሁል ጊዜ ስለሚያዝ ጥቅሶቹን በደንብ እናያቸው። አንብብልህ ያወጣላል። እያወጣ ሰው እያየ እንዲሆን አይ እንትን አይዞህ፣ በአማርኛ በደንብ ያወጣ። ኢምራን አለ ኡስታዝ። አንድ ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ተከታተልን። እሺ እዚህ ጋር ምን ይላል መሰለህ? ቁጥር 5 ላይ ምዕራፍ 9 ቁጥር 5 ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ባገኛችሁ ስፍራ ገደሏቸው። የተከበሩ ወሮች የተባሉት ምንድን ነው? ለምንድን ነው የተከበሩ ወሮች የተባሉት የሚለውን አንድ በአንድ እናያለን ከቁርአን አንጻር ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 194 ላይ የተከበረ ወር በተከበረ ወር አንጻር ነውና ሁሩማት ሁሉ ቂሳስ ናቸው። በእናንተ ላይ ወሰን ያለፈባችሁን ሰው በእናንተ ላይ ወሰን ባለፈው ቢጤ ላይ በእርሱ ላይ ወሰን እለፉበት። አላህን ፍሩ፣ አላህ ከሚፈሩት ጋር መሆኑን እወቁዋል። ሱረቱ በቀራ ምዕራፍ 2
ቁጥር 194 እና ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ አንድ ላይ ነው እንትን ያሉት ማለት ነው። ከዛ በኋላ ምንድነው የተከበሩ ወሮች የተባሉ አሉ። እነማን ናቸው? ሱረቱ ተውባ ምዕራፍ 9 ቁጥር 36 ላይ የወሮች ቁጥሩ አላህ ዘንድ ባላህ መጽሐፍ ውስጥ ሰማይና ምድር በፈጠረበት 12 ወር ነው። ከእነርሱ ውስጥ 4ቱ የተከበሩ ወሮች ናቸዋል። 4ቱ ወሮች የተከበሩ ናቸዋል አላህ ሲናገር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም ነግረውናል። እነዛ ወሮች እነ ዙልሂጃ፣ ሙሐረም ምናምን የሚባሉት ተብሎ ተነግረውናል። አሁን ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው የተከበሩ ወሮች ባለቁ ጊዜ የሚለው ለምንድን ነው እነዛ ወሮች ገደብ የተሰጠው ሲንል ምዕራፍ 9 ቁጥር 1 ላይ ያወጣለት ኢምራንዬ 9 1 ላይ ምዕራፍ 9 ቁጥር 1 ሙሉን አውዱን ስላላየው ነው ሚኪዬ። አሁን በደንብ ተከታተለኝ። እዚህ ጋር ምን ይላል መሰለ? ይህቺ ከአላህና ከመልእክተኛው ጋር ወደ እነዚያ ቃል ኪዳን ወደ ተጋቡት አጋሪዎች የምትደርስ ንጽሕት ናት። ቃል ኪዳን ገብተው ነበር። አትንኩን፣ እኛም አንነካችሁም የሚለው ከመካ ወጥተው መዲና ድረስ ሄደው መዲና ላይ እኛም አንነካችሁም እናንተም አትደረሱብን የሚል ከመካ ቁረይሾች ጋር ቃል ኪዳን ነበረ ራሱ። ያንን ቃል ኪዳን ምንድነው ያደረጉት? ቁጥር 12 ላይ 9 12 ላይ ያው ምን ይላል መሰለ? ቁጥር 12 ላይ ከቃል ኪዳናቸው በኋላ መሐላዎቻቸውን ቢያፈርሱ ሃይማኖታችሁን ቢያነውሩ የክደት መሪዎቹን ከክደት ጋር ይከለከሉ ዘንድ ተዋጓቸዋል። ተመልከት፣ ቃል ኪዳን ገብተው ነበር። እኛም አንነካችሁም እናንተም አትነኩንም የሚል ቁጥር 13 ላይ ቀጥልና መሐላዎቻችሁን ያፈረሱትን መልእክተኛውን ለማውጣት ያሰቡትን ከመካ ማለት ነው ህዝቦች እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም ማለት የጀመሩት እነሱ ናቸው ሊወጓቸው የሚሉት ትፈራላችሁን? ምዕመናን እንደሆናችሁ አላህ ይበልጥ ልትፈሩ ይገባለዋል። ከዛ ቁጥር 4 ላይ ከአጋሪዎች እነዛ ቃል ኪዳን የተጋቧችሁ እነዛ ከዚያ ምንም ያላጎደሉባችሁ በእናንተ ላይ አንድ ነገር ያረዱባቸው ሲቀሩ እነዚህ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሏቸው። አላህ ጥንቆችን ይወዳልና እነሱ እንዳትነኩዋል። ቃል በገቡት መሰረት የማይነኳችሁ ከሆነ ቃል በተገባባችሁ እናንተም እናንተ ጋር አንደርስም እናንተም እኛ ጋር አንደርስም ተብሎ ቃል የተገባባችሁ ሰዎችን እንዳትነካቸዋል። ነገር ግን እነዛ ጦርነቱን ተተናኩሰው ድንበር አልፎ የመጡባቸውን ሰዎች የተከበሩ ወሮች ባለቁ ጊዜ ባገኛችሁ ስፍራ ገደሏቸዋል። እዚህ ጋር ምንድን ነው ጥፋቱ ሚካኤልዬ? እኔ እውነት ለመናገር እዚህ በእስልምና ላይ ዛሬ ገና እንደዚህ ላይቭ የገባው ነው እና በቁርአኑ ቨርሶች ላይ የጠለቀ እንትን የለኝም። አሁን አንተ በምታወራው መልኩ እኔ ገብቼ ለማስረዳት እንትን የምለው ነገር የለኝም። ግን እኔ እስከማውቀው ድረስ እስልምናን ትቶ የሚሄድ ሰው እንደሚገደል አውቃለሁ። ነው ስለ እሱ አይደለም የሚጠየቀው፣ ይሄኛው ነው። ስለ ተውባ ምዕራፍ 9 ቁጥር ከቅድሙ ጀምሮ እያወራው ያለሁት እስልምናን ትቶ ስለሚሄድ ሰው ነው። ስለ እሱ ጥቅስ እናመጣለን፣ ሌላ ጥቅስ እናመጣና ሚኪ እናየዋለን። እሺ እሱንም ግን ይሄኛው እኔ ክርስቲያኖችን ግደሉ ሳይሆን ክርስትናን ትቶ እስልምናን ትቶ ስለሚሄድ ሰው ነው። ሌላ እሱ እናየዋለን እኮ ሚኪ እናየዋለን ከፈለክ። ግን አሁን መጀመሪያ ስለ ተውባ ምዕራፍ 9 ቁጥር 5 ላይ ይኸው ህዝብ እየተመለከተ ነው ያለው ድንበር አልፈው የመጡ ሰዎችን እንጂ ድንበር ያላለፉ ሰዎችን ሂዱና ድንበር አልፋችሁ የጎረቤት ሀቅ ንቁ የሚል ነገር አለ በኢስላም አስተምሮት። እንደነገርኩ ነው። እኔ አሁን እስልምናውን ለመከራከር አይደለም የመጣሁት። ከቅድም ጀምሮ አዲስ ኪዳኑን የብሉይ ኪዳንን ጥቅሶች እያነሳችሁ ይኸው ክርስትናም እኮ ግደሉ ይላል እኛም የምንገለው ፌር ነው እያልክ ስለነበር ነው የገባሁት። እንደዛ አይደለም ያልኩት የግደሉ ጥቅሶችን በሙሉ እያወጣ ስትጠቅስ አይቻልም። ሚስኮት አታደርገኝ። እንደዛ አይደለም ያልኩት። ሚስ ሪፕሬዘንትም አታደርገኝ። አሁን በስነስርዓት ነው እያወራ ያለሁት። ሱረቱ ተውባ ምዕራፍ 9 ቁጥር 5 ላይ ያለው ነበር ስናያዘው የነበረው። ሱረቱ ተውባ 9:5 ላይ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቂያ በየመንገዱ ተቀመጡ አለ። ምን ያህል እንደሆነ ቢጸጸቱ አለ መንገዳቸውን ልቀቁላቸው አለ። ተመልከት፣ በዚህ ደረጃ ነው አላህ ማሪና አዛኝ ነውና አለ። ከዛ ቁጥር 11 ላይ ቢጸጸቱ አለ ለሚያውቁ ህዝቦች አንቀጾችን እናብራራለን። ዘካም ቢሰጡ የሃይማኖት ወንድሞቻችሁ ናቸዋል። እንደውም ምንድን ነው የሚለው ቁጥር 6 ላይ አሳይለም ራሱ መጠየቅ ይችላሉ። ከአጋሪዎቹ አንዱ ጥገኝነት ቢጠይቃል አሳይለም ቢጠይቅ ማለት ነው የአላህን ንግግር እስኪሰማ ድረስ አስጠጋው፣ ከዚያ ወደ መጠባበቂያ ስፍራ አድርሰው። ይህ እነሱ የማያውቁ ህዝቦች በመሆናቸው ነዋል። እጅ ቢሰጥ አንድ ሰው ራሱ አይነካም በኢስላም አስተምሮት አይደለም እንትን ግን ድንበር አልፎ የመጣን ሰው ግን ጸጥ ብለህ እጅና እግርህን አጣጥፈው ቁጭ በል የሚል ትምህርት የለውም።
ልጨምርልህ። የእኛ ቀኝ ቢመታ ግራህን ስጥ የሚል አይነት ትምህርት ነው ያለው እኛ ጋር። በዚህ ደረጃ እሱ እንመጣበታለን። ወደ እናንተም አሁን ምን መሰለህ፣ አሁን እየጎተትከኝ ያለኸው እኔ የመጣሁት የመጽሐፍ ቅዱሶቹን ጥቅስ ነው። እንደፈለግ ስትቦጭ እንደፈለግን አይደለም የሄድንበት። እኔ አሁን ተረጋግቼ አንደኛ ለመሰለ ዊዝ ሪስፔክት ነው ማወራ። ለምን እንደማወራ ሪስፔክት ነው ማወራ። አሁን እኮ እንደማወራ ታውቃለህ። አስተማሪ ነህ ልድበድል አስተማሪ አይደለሁም። ኧረ እኔ ሚካኤል ነኝ። እሺ በቃ ችግር የለውም። አስተማሪ አይደለህም ብለህ ራስን አስብ። ግን በጣም ድልበድል አይደለሁም። ምን ልልህ ነው? ድልበድል ሌላ እሺ ሚካኤል ነህ አይደለ? እኔ አውቃለሁ። ራሱ ስታወራ አይቻለሁ ብዙ ጊዜ። ጥሩ እውቀት አለ፣ ጥሩ ግንዛቤ አለ ብዬ ስለማሰብ ነው። ምክንያቱም እኔ እውነት ለመናገር የእስልምና ቨርሶች ላይ ወይም ደግሞ እኔ አሁን የክርክር ፖይንቱ ራሱ ብዙ ጊዜ እንትን አልለውም፣ ሰፖርት አላረገው። ምክንያቱም ትንሽ እንትን ያለ ነገር ስላለ። ግን እኔ ብዙ ጊዜም እንትን የማደርገው ከሌላ ቦታ ላይ ነው። እኔ አሁን ዛሬ ግን የመጽሐፍ ቅዱሶችን ጥቅሶች ከአውዳቸው ውጭ ስትናገር ስለሰማው ነው። ኦኬ ወደ እንትኑ እንምጣ። በቃ ማለት አንዳንድ ነገሮችን ልጨምር። አሁን ቅድም ራእይ ላይ ያነሳቸውን ፖይንቶች እኔም ስለማቀር ማውራት እንችላለን። ትክክል አይደለም አሁን የተረጎምክበት መንገድ። እሱ ሚኬ ቆይ እንሄዳለን፣ እሱ ጋር ራእይ ላይ እንሄዳለን። ሰይፍ የሚል ቃል ባለበት ቦታ ላይ በሙሉ እያነሳ ግደሉ እያለ አንዴ ተረጋጋና እንትን በል። ሱረቱል በቀራ ምዕራፍ 2 ቁጥር 191 ላይ ኢምራን እያወጣለት ያው ሰውም እንዲማርበት እያየናቸው ጥቅሶችን እንሄድ። ሱረቱል በቀራ ምዕራፍ 2 ቁጥር 190 ላይ አየው ለመናገር ማለት ነው። እናውራ ማለት በቤታችን ምናምን ያልከውን እኔ አላውቀውም እኮ እናውራ በቃ ማለት ጥያቄ ጠይቃለሁ። በውስጤ ላከልኝ አለብኝ ህዝብ ሰው ይማር። እንደየረበሽክ እኮ ነው ያለው ሚካኤል። አንተ አስተማሪ ነህ፣ ቢያንስ ብታዳምጥ ምን ችግር አለው? አትሞትም። ለምን በመጽሐፍ ቅዱሱ ለምን አናወራ? እናወራለን። ተረጋግተህ እንትን በል። አንድ ጊዜ ተረጋግተህ አዳምጠው። ራሱ ሱረቱል በቀራ ምዕራፍ 2 ቁጥር 190 ላይ እነዛ የሚጋደሏችሁን በአላህ መንገድ ተጋደሉ፣ የሚጋደሏችሁን ነው የሚለው። ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ልብ አድርጉ ያ ጀማ ክርስቲያኖች፣ ተመልከቱ የቁርአንን አንቀጽ። እነዛ የሚጋደሏችሁን ነው የሚለው። በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። ከዛ ቁጥር 190 ባገኛችሁ ስፍራ ግደሏችኋል፣ ወሰን ያለፉትን ካወጧችሁ ስፍራ አውጣችኋል። ዛት ሚንስ ከመካ ነው ያወጧቸው። አስቡት ራሱ አረስቱ ማለት ነው። ከዛ መከራ ከመገደል ይልቅ የበረታች ናትና በተከበረው መስጊድ ዘንድ በእርሱ እስከሚጋደሏችሁ ድረስ አትጋደሏቸው፣ ቢጋደሏችሁ ግን ግደሏቸው፣ የከሃዲዎች ቅጣት ይህ ነውና አለ። ከዛ ቁጥር 192 ላይ ቢከለከሉ ግን አላህ ማሪና አዛኝ ነው አለ። ለመዋጋት ቢከለከሉ ወሰን ማለፍ በበዳዮች ላይ ነውና ወሰን አትለፉባቸዋል። ቁርአን ወሰን አልፈው ከመጡ ወሰን እለፉባቸው፣ ወሰን ካላለፈው ግን አላህ ወሰን አላፊዎችን አይወድምና እናንተ ወሰን አትለፉባቸዋል። በዚህ ደረጃ ነው ያለው የቁርአን ትምህርት ማለት ነው። እንግዲህ ስለ ሙርተድ ከፈለግ ገብተህ እንትን ማለት ትችላለህ። ከእስልምና የወጣ ሰው ይገደላል የሚለው ነገር ምንድን ነው ትምህርቱ? የቱ ጋር ነው እንደዛ ሊትራሊ ይገደላል ቃል በቃል ይገደላል የሚል ነገር አለ ወይ ነው ወይስ ዝም ብለው ከመሬት ተነስቶ ባቦ ሰጥ ነው ወይ የሆነ ኤክሰፕሽናል የሆኑ ነገሮች የተቀመጡ ነገሮች የሉም የሚለውን ነገር ከፈለክ መጠየቅ ትችላለህ። አንዱን ትጠይቅና አንዱን ልናብራራ ስንል ወደ አንዱ ትመለሳለህ። አሁን ባይብል ላይ እያወራን ወደ ቁርአን ትገባለህ። እሺ ሌላ ሰው መግባት የፈለገ ሰው ካለ ይግባ፣ አስገቡ ታች እስከሚገቡ አንድ ሀሳብ ልጨምር ኡስታዝ የሆነው ላይ ግባ እንትን ቀጥል፣ ችግር የለውም። ሌሎቹም መስጠት የምትፈልጉት ካለ መስጠት ትችላላችሁ። አውራና መሲ ትቀጥላለች። እዚህ ጋር በደንብ አቃችሁ ተመልከቱ። ምን የሚል ቃል አለ? ቢከለከሉ አላህ መሐሪና አዛኝ ነው። እዚህ ጋር ደግሞ ተመልከቱ። ወላ ተዕተዱ ድንበር አትለፉ አለ። ድንበር አትለፉ፣ ጦርነት ላይ እንኳን ድንበር አትለፉ አለ። ትርጉሙን ውስጥ ተመልከቱ። ትርጉሙ ምን እንደሆነ ተፍሲር አልበጋዊ መጽሐፉት እንደዚህ ይላል። አይ ላይ ተዕተዱ ላ ተቅቱሉ ኒሳአ ወስቢያና ወሸይኽ አልከቢር። ስትዋጉ እንኳን እናንተን ሊዋጓችሁ እንኳን ቢመጡ ሴቶችን አትግደሉ፣ ህፃናትን አትግደሉ፣ ሽማግሌን አትግደሉ፣ ቄስን አትግደሉ። አያችኋለ። ስለዚህ በእስልምናችን ራሱ ጦርነት ላይ እንኳን ሆኖ እንደዚህ አይነት ሰዎች አይገደሉም። ታዲያ ማን የሚወጋው? ተረከቱ ማን እንደምንዋጋ የሚጋደሏቸውን ከሃዲዎች። ስለዚህ ሙስሊሞች የምንዋጋው እኛን ሊገል የመጣ ካለው እንጂ ሰላማዊ ሰው አንነካም። አንቀጹ እዛው ይብራራል። የሚገርመው ነገር
ሙስሊሞችን እንኳን እየገደሉ አጀማ አዳምጡ በደምብ ሙስሊሞችን እንኳን እየገደሉ ከተከለከሉ አይነኩ። ያው ቢከለከሉ አላህ መሐሪና አዛኝ ነው አለ። ከተግባራቸው ቢያቆሙ በቃ ሰላም ነው። እቺን ለመጨመር ነው ፈጥሩ። ኦኬ መሲ መቀጠል የምፈልጊው ነገር አለ? መሲ መጨመር የምፈልጊው ትንሽ ነገር ነው የምጨምረው። እሱ ምንድነው ያው እንግዲህ ንጽጽሩ ከጀመረው ቆይቷል። ችግሩ ምንድነው? ክርስቲያን ወገኖቻችን ሊበራሊዝም ናቸው። በጣም በሚገርም ሁኔታ በተለይ የ19ኛው ክፍለ ዘመን ጀምሮ ወደዚህ የተለያየ የፖለቲካ ርዕዮተ ዓለም ስለተነሳ ያ ነገር ህዝቡ እየረሳ አዲስ ጄኔሬሽን በተተካ ቁጥር እምነታቸውን እየረሱት ሊበራሊዝም ሆኗል። ኢቭን ሊበራሊዝም ሆናቸውን አያውቁም። ኦኬ ሃይማኖት ዝም ይላቸው ሙስሊሙ ማህበረሰብ ሲያዩ ነው። ሙስሊሙ ማህበረሰብ እምነቱን ከድሮ ጀምሮ የያዘ ነው። የነቢያትን እምነት፣ የሰሃቦችን እምነት፣ የአምላካችን አላህ ሱብሃነሁ ወተዓላን ለህዝብ የሰጠውን ያንን ጨምድዶ የያዘ ማህበረሰብ ነው። ተግባብተናል። እንደውም ብዙ ጊዜ አሁን ንጽጽር ላይ የምንታዘባለሁኝ ግድያ በእስላም በክርስትና ነው የሚለው። ጭራሽ ኢቭን ግድያ በእስላም በክርስትና ራሱ አይባልም። ሚሊታሪ ነገር ነው። ይሄ እንትን ነው፣ ሲያዳ ነው፣ የሉዓላዊነትን የማስከበር ነገር ነው፣ መንግስት ነው። ይሄ የእግዚአብሔር ህዝብ እንደሚለው መጽሐፍ ቅዱስ ላይ የእግዚአብሔር ህዝብ ህግጋት ምንድነው እንደሚለው የአምላካችን አላህ Subhanahu Wa Ta'ala ህዝብ ሉዓላዊ ህዝብ የነቢያት ህዝብ ስለ ሚሊታሪ ነው። ኢቭን ይሄንን እንኳን አያስተካክሉም። ይሄ ግደል ይላል ያ ግደል ይላል ነው የሚባባለው። ጀስት ይሄ የመሃይማኖች አካሄድ ነው የሚሄዱት። ስለዚህ ኢቭን ይሄንን እኛ ያስተማርናቸው ነው ነገር ግን ጆሮ ሰጥተው እየተማሩ አይደለም። ስለዚህ ግድያ በእንትና ከማት ሚሊታሪ ነው ጀስት ኦኬ። ስለዚህ ሊበራልነታቸውንም ደግሞ ማሳወቅ አለብን። ይሄ ነገር ነው ትልቅ ነገር እንትን እያለ ያለው። በሌላኛው መጠቅሰው ደግሞ የክርስቶስ ኢየሱስ ሐዋርያት ራሱ ክርስቶስን ጨምሮ ሲያዳ ውስጥ አልገቡም። ማለትም ህዝብን አላስተዳደሩም። የሆነ ሚሊታሪ ስራ አልገቡም። ክርስቶስም 3 ዓመት በቆየበት ግብር ሲከፍል የነበረ ሰው ነው። ከዛም በኋላ የነበሩት ደግሞ ደቀ መዛሙርቱ የኔ ቢጤ ስደተኛ የሆኑ በየእስር ቤቱ በየምኑ ሲንገላቱ የነበሩ ግለሰቦች ናቸው። ህዝብ ማስተዳደር ሄዱ ሉዓላዊነት ነክ አልሰሩም። እንዴት ነው? አይ ቅዱስ ጳውሎስ እኮ እንደዚህ ብሎ የሚባል የሚያሽሞነሙን ማምጣት አይቻልም። ሲቀጥልም እንደ ቅዱስ ጳውሎስ መሪ ባይሆን ሉዓላዊ ሀገር ባይመሰረት አማኞችን ባይምራ የራሱ የሆነ ሚሊታሪ ባይኖረውም ቅድም የገባው ሚካኤል ምን አለ? ለሮሜሶች በተላከው ደብዳቤ ምዕራፍ 13 ላይ ያለውን ሰይፍ የሚለው ጎራዴ ብሏል። ስለዚህ ማን ነው ጳውሎስ ምን ብሎ ነው በትክክል ያስተማረው? ለአንድ ሀገር መሪ ያ መሪውን የሚመርጠው እግዚአብሔር ነው ብሏል። ንጉስ የእግዚአብሔር ነው፣ የሀገር ገዢ የእግዚአብሔር ነው። ያ ገዢ ደግሞ የታጠቀው ጎራዴ የእግዚአብሔር ጎራዴ ነው። ተጋውተናል። ማንም ሰው ጥፋት አጥፍቷል ከሃይማኖት ወጥቷል ተብሎ ለዛ ንጉስ ቢሰጠው ያ ንጉስ ጎራዴውን ይዞ የሚወስነው እሱ ራሱ ነው። ይህን ትምህርት ኢየሱስ ክርስቶስ በማቴዎስ ወንጌል አስተምሮታል። እኔ ግን እላችኋለሁ እያለ ወንድሙን የሰደበ ለሸንጎ ይቅረብ ይላል። ሸንጎ ነው የሚወስነው። ሸንጎ ይገደል ካለ ይገደላል። ይሄንን አያውቁትም ክርስቲያን ወገኖቻችን።